እግዚአብሔርን ያወቀ ሰው ኑሮ በሚለው ነው። እግዚአብሔርን ሰው ሲያውቅ ተጋድሎ አለው። ያ ተጋድሎ አሁን ያለነውን ትውልድ እኛንም ጭምር በዚህ ቃል መስታወት እናያለን ማለት ማሳየት ግዴታ ነው ስለሆነብኝ ያ እኔ ካላሳየው መቼም ገብርኤል ሚካኤል ወርዶ አሳያችሁምና ላሳያችሁ ሮይ ነኝ ያለው ለእግዚአብሔር እናንተ ናችሁ ያላችሁ ያ የሚሳነው የሌለው እግዚአብሔር የሆነ ነገር ይለናል ብዬ ተስፋ አደርጋለሁ። እኔ በየቀኑ በየጊዜው እግዚአብሔር ሐሳቡና ፈቃዱን ለኛ ሳይጠቁም ሳይናገር የሚያልፍ ጊዜ የለም። ልናገረን በዚህ ሰብስቦናል። እግዚአብሔር የሰው ቁጥር አይደለም። ማን ነው? ይሄ ቃል የሚያስፈልገው ሰው አለ ከኔም ጭምር ካላችሁ ብትኖሩ ነው ቢኖር ነው እኔን ሐሳብ ወደ አይምሮ ያመጣው ብዙ ተናግሬ ያውቃለሁ። ልናገረው ይጠቅማችኋል ብዬ ስለማስብ ላውርዶ ድምጼ ወፈረ መሰለኝ ለራግ ወፈረ ጋጠና ነበር ወላ ጊታር ተጫወተብኝ። ጌታ ይባርካችሁ። ለማንኛውም 3 ክፍል ነው መጽሐፍ ቅዱስ ክፍል የምታዩት። ቶሎ ቶሎ ብላችሁ ሄዳችሁ ወይም ጽፋችሁ ያዙ። ቆላሲስ መጽሐፍ ላይ ምዕራፍ 1 ቁጥር 9፣ ኤፌሶን 1:17 እና ፊልጵስዩስ ምዕራፍ 1:9ን አስተውላችሁ ይሁንናት። ፈጥኜ ፖይንቷን ብቻ ተናግሬ ልተው ነው። ምክንያቱም ዘንድሮ ያለነው አማኞች ወይም ይሄ የወንጌል አማኝ የምንባለው ሰዎች እንደ ወንጌል አማኝ ወይም እግዚአብሔርን አውቆ እንደሚከተል ሰው እየኖርን ነው ወይ? እሱን ለራሳችሁ መልሱ።
እኔ አገባኝ። እኔ መጠቆም ብቻ ነው። የእግዚአብሔር መንፈስ በኔ ላይ ነው። ለይሳኮርም ለእናንተም እሱ ይናገራል። በደንብ አስተውላችሁ ስሙ። እውነት ምልልሶቻችን እግዚአብሔርን እንዳወቀ ሰው ነው ወይ? እግዚአብሔርን ያወቀ ሰው የሚኖረው ኑሮ አለ፣ የሚመላለስበት ምልልስ አለ፣ የሚያደርግበት ድርጊት አለ። ያንን ዘንድሮ በእኔና በእናንተ ዘመን ይተገበራል፣ ይታያል። እውነት ወንጌል እናስተምራለን። ወንጌል እየሰበክን ነው ወይ ተረት ተረት ነው የምናወራው? ስለሆነ ሰውየው፣ ስለሆነ ቡድን፣ ስለሆነ ሰፈር፣ ስለሆነ አካባቢ፣ ስለሆነ መንደር፣ ስለሆነ ታሪክ፣ ስለሆነ ሰውየው፣ ስለሆነ መልአክ ኢየሱስ አይወራም። ዘንግተነዋል። ያዘነገን ነገር አለ። ወንጌል እንዳንሰብክ የተከለከልን ነገር አለ። መንፈሱን እግዚአብሔር ይስበረው። ይሄ ቀንበር ነው በትውልዱ ላይ። ሄዱ። ለማንኛውም ጥቅሶቹን አታገኙም ብዬ ነው የሚያስበው። አላገኛችሁም። ልብ ያላቸውን መሰለኝ። ኦኬ፣ ራሴ ቶሎ ቶሎ ብዬ ላንብበውና ከዛ በኋላ ይቀጥላል። ሐሳቤን ከምናገሬ በፊት ላንብበው። ቆላስይስ ምዕራፍ 9 ቆላስይስ ላይ ያለው ቃል ይሄ ነው። ቆላስይስ ምዕራፍ 1 ቁጥር 9 ምን ይላል? ስለዚህ እኛ ደግሞ ይህን ከሰመንበት ቀን ጀምረን አረምራ የፈቃዱ ዕውቀት መንፈሳዊ ጥበብንና አእምሮን ሁሉ እንዲሞላባችሁ እየለመንን ስለናንተ ጸሎት አልተውንም ብሎ ይላል። ምን እንድትሆኑ? ሁሉን እንድትሞሉበት ነው። ጥበብንና አእምሮን ሁሉ እንዲሞላባችሁ ይላል። መንፈሳዊ ዕውቀት፣ በዕውቀት የተጠቀጠቀን እንሆን ዘንድ ብሎ ጳውሎስ እንድትሆኑ ይሄንን ያለማቋረጥ ጸልያለሁ። እግዚአብሔርን ያወቀ ሰው ተጋድሎ ይሄ ነው። ሌላኛው ሐሳብን በኋላ ዘረዝራለሁ። ኤፌሶን ላይ ኑና ወደ ኤፌሶን ሰዎች ሂዱና ወደ ኤፌሶን ሰዎች ጳውሎስ እንደገና ያለውን ላሳያችሁ። የኤፌሶን መጽሐፍ ኤፌሶን 1:17 ላይ ምዕራፍ 1 ውስጥ ነኝ ያለው። ሁሉም ምዕራፍ 1 ላይ ነው የሚሄደው። 17 ምን ይላል? ስለናንተ ማሳሰብን አልተውም። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብንና የማስተዋልን መንፈስ እንድሰጣችሁ እለምናለሁ ብሎ ይላል። ኤፌሶን ይሄን ነው። ቴንክ ዩ መስኪን። ወደ ፊልጵስዩስ ሰዎች ልውሰዳችሁ። ደግሞ ፊልጵስዩስ ሰዎች ጋር ልውሰዳችሁና ፊልጵስዩስ ላይ ወደ ፊልጵስዩስ ሰዎች እዛ ኤፌሶን አጠገብ ነው። ምዕራፍ 3 ማን ነው? ምዕራፍ 1ን ላሳያችሁ። ምዕራፍ 1 ቁጥር 9 ጠቅላላ ምዕራፍ 1 9 ምዕራፍ 1 17 ምዕራፍ 1 9 ነው። ፊልጵስዩስ ምዕራፍ 1 9 እንዲህ ይላል፣ ለእግዚአብሔርም ክብር እና ምስጋና ከኢየሱስ ክርስቶስ የሚገኝ የጽድቅ ፍሬ እየሞላባችሁ ለክርስቶስ ቀን ተዘጋጅታችሁ ቅኖችና አለ ነውር እንድትሆኑ የሚሻለውን ነገር ፈትናችሁ ትወዱ ዘንድ ፍቅራችሁ በእውቀትና በማስተዋል ሁሉ ከፊት ይልቅ እንደገና እያደገ እንዲበዛ ይህንን እጸልያለሁ። የጳውሎስ ተጋድሎ አያችሁ። እኛ ግን በቃ አምጣ ከኛው እኮ ምናምን እያለን በቃ ተጋድሏችን ያን ፉካር። ጳውሎስ ግን እንደዛ አይደለም። በመከራ ውስጥ እያለፈ በጭንቅ ውስጥ እያለፈ ትውልዱን ተሸክሞ ከእግዚአብሔር ጋር ይኖሩ ዘንድ ለማድረግ ተጋድሎ አድርጓል። ሰው እግዚአብሔርን ሲያውቅ የሚጋደለው ተጋድሎ ይኖረዋል። ይህ ተጋድሎ ምን ይባላል? በላይ ያለውን ተስፋ በማወቅ
የርስቱን ባለጠግነትን በማወቅ የኃይሉን ታላቅነት በማወቅ ይህንን እውነት በማሳወቅ ይተጋል። ይህንን አውቆ እሱም ያወቀውን ሌሎች እንዲያውቁ ተጋድሎ ያደርጋል። ሰው እግዚአብሔርን ሲያውቅ ይሄን ነው የሚሆነው። ራሱ ለማወቅ ራሱ ለመረዳት ራሱ እንዲገባ ይተጋል። ሌሎች ሰዎችም ይህንን እውነት እንዲያውቁ ተጋድሎ ያደርጋል። ወሬ አያስጨበጭብም፣ አተካራ ውስጥ አያስገባም። ወገን አሁን በየሚዲያችን ላይ የምናወራውን ታስተውላላችሁ። ስለምን እንደሚወራ እውነት ለእኔና ለእናንተ የሚጠቅም ነገር ነው ያለ ምንነገረን፣ ምንሰማው፣ ምናዳምጠው። እኔ እኮ ጣታችሁ እስኪቃጠል፣ አይናችሁ እስኪፈዝ፣ ጆሮአችሁ እስኪፈነዳ ቁጭ ብላችሁ ተረት ሲሆን ወሬ ሲሆን ይሰማል። ወንጌል እንማር ስንል ግን የክርስቶስን ሐሳብ እንገላለጥ ስንል ግን አሁን እኛም ወሬ ክርክር ምናምን ብንጀምር ታሪክ ማውራት ብጀምር ምንም አይመስላችሁ። ብዙዎቹ በጣም ደስ ብሏቸው እያጨበጨቡ ከኔ ጋር ማጀብ ይችላል። አረ ለዘላለም ብትንትናቸው ዕጣ ነው የምለው። ኢየሱስን አወራለሁ፣ ደስ ካለው ይሰማል ማለት። ጳውሎስ ይሄንን እውነት ሰዎች ሁሉ እንዲያውቁ የተከተሉትን ክርስቶስን ገብቷቸው ተረተው አውቀው ዕለት ዕለት እንዲኖሩ ይሄን ለማሳወቅ ይተጋል። ያንን ያወቁትን ደግሞ በደንብ እንዲረዱ ይጸልይላቸዋል ያለ ድካም። እኛ ለህዝባችን እንጸልያለን፣ ለትውልድ ለምናገለግለው ትውልድ እንጸልይ ይሆን ከለብ ጨብር ማለት ነው። እንጸልያለን፣ እንተጋለን። ትጋታችን እንደምንም አጭበርብረን እኛ ማት ፎሎወር ያለን መሆን፣ አጃቢ መፍጠር፣ እጀባ ውስጥ መግባት፣ ስም እንዲወጣልን መፍጠር። አንተ ልትልቅ እኛ ግን ልናንስ፣ ኢየሱስ በዚህ ተመላለስ። አባቶችን ጌታ ይባርካቸው። ይህን አለማመድን። አንተ ልትልቅ እኛ ግን ልናንስ፣ ኢየሱስ በዚህ ተመላለስ ብለዋል። የጳውሎስ ተጋድሎ እነኚህ እውነት ለማሳወቅና እንዲረዱ ለማድረግ ተጋድሏል። ብዙ ዋጋ ከፍሏል። ሰው ሁሉ ይሄን በመረዳት ይሄ ገብቶት እንዲኖር ተጋድሏል ጳውሎስ። አንተና እኔስ እንደውም ከቤቱ ውጭ እንድንሆን የሚያደርግ ነገር ነው እያደረግን ያለነው። ትውልድን ከእግዚአብሔር ፊት እንዲሸሽ የሚያደርግ ነገር ነው እያበዛን ያለነው በእኛ ትውልድ መካከል። ዛሬ በእኛ ዘመን የክርስቲያኑ ተጋድሎ ወንድሙን፣ ዘመዱን፣ ቤቱንና ቤተሰቦቹን ማንነትን ለማሳወቅ የኛ ቸርች ይላል እምቢ ካለ የኛ አካባቢ እኮ የኛ ቤተሰብ እኮ የኛ ምእመኑ እኮ ጌታ እንዲገን አይደለም ወገን። ማን እንዲገን ነው የምትሮጡት? ማን እንድሊቅ ነው እየሮጣችኋል? እየተገናለ ማን ከብሮ ማን ሊቆ ማን ከፍ ብሎ እንድታዩን ሰው ሁሉ ትውልድ ሁሉ ማንን ከፍ እንዲያደርግ ይሁን የምንራራው። ምን ተጋሉ? ለማን ማን እንድታይ? በአንቺና በኔ በአንተና በኔ ህይወት ኢየሱስ ይታይ። ናፍቆቴ ምንድነው? ጉጉቴ በሰማይ ለመኖር ዘላለም ቤቴ የካል አንድ ቀን ሁሉም ይቀርና ጌታዬን ሆኜ በምስጋና የሚባል መዝሙር አለ።
ናፍቆቴ ምንድን ነው ጉጉቴ? የጳውሎስ ናፍቆት ጉጉቱ ይሄን በማወቅ ዘመንን መጨረስ፣ ትውልድ ሁሉ ይሄን እንዲረዳ ተጋድሎ ማድረግ ነው። እሱ መጋቢ፣ እሱ ፓስተር፣ እሱ ሐዋርያ ለመባል ሰውን ሰው ሁሉ ይሄንን የቀረውን ህይወት የሰጠውን ይሄን የተገማመን ሰውነትን የለወጠውን የሞተውን ማንነት ወደ ህይወት የቀየረውን ኢየሱስን እንዲያውቅ ተጋድሎ አድርጓል። አንተና እኔ በምን እንታገላለን? ዛሬ በልጠን ለመታየት አንዱ ከአንዱ ለመብለጥ እግዚአብሔርን ስናውቅ የምንጋደለው ሰው ሁሉ በላይ ያለውን ተስፋ ለማሳወቅና ለማወቅ ነው። የት አለው? ወዳጆች እየሰማችሁኝ ነው? በዚህ ያለው ነው በሰማይ ያለው ወዳጅ። እዚህ ጋር ሁሉም ይኖርበታል። እዚህ ጋር ሁሉም ይበላል ይጠጣል። ሁሉም ኃጢኡም ጻድቁም ደካማውም ብርቱም በሰማይ ግን ያለው ወዳጅ ለየት ይላል። ወደዛ ነው አይናችን እዚህ ጋር የምንለማመደው። ያን ይሄን በማወቅ ተሞልተን ይሄን በመረዳት ተሞልተን ጉዞአችንን እያንጠባጠበን ወደ ሰማይ እንድንተጋ ያስፈልገናል። ምድር ላይ ያለው ሁሉ ይቀራል። ዝና ይቀራል፣ ስም ይቀራል፣ ኑሮ ይቀራል፣ የሰበሰበው ያከማቸው ሁሉ ይቀራል። ምድርና ሰማይ ታልፋለች፣ የማልፍ ሰማይ ይጠብቃል። እዛኔ በላይ ያለውን ያን ተስፋ ሁሌ ካሰባችሁ ምድር ላይ ባለው ነገር አትወላገዱም፣ አትዋልሉ። ኦኬ፣ አትዋልሉ። በእውነት እዚህ ላለው አይደለም ጭንቀታችሁ ነው። አሁን የትውልድ ሩጫ ምንድን ነው? ሩጫችን ምን? ጥረግረ ብላ ብለዋል። ጥረግረ ትበላለህ። ከዛ ውጭ በሌላ ተሽለክልኬ ሄዳለሁ ካልከ ደቼ ትበላለህ፣ ዋጋን ትከፍላለህ። በዚህም በመጨረሻም ዘመን ሌላኛው የእርስቱን ባለጠግነት ለማሳወቅና ለማወቅ ነው። የእርስት ባለጠግነት ሃሌሉያ! ርስት አለን እኮ ወዳጅ። የዚህ ምድር ርስት ሁሉ ምን ይሆናል? እኔ ጌታዬ መጀመሪያ ስለ ርስት ያወራኝ የአባቴ ርስት ላይ ክርክር ጀምሬ ነው። ቤተሰቦቼ ጋር ኃይለኛ ጦርነት ውስጥ ሊገባ ይቅርጄ ነው። ድንገት መጣና ርስት ላለ እንዳለች ሴትዮዋ ስታወራኝ አታውቀኝም፣ አላውቃት ሰምታ ነው እንዳትሉ። እንደውም ከጉባኤ ላይ በኋላ ነው የገባሁት። ጓደኞቼ ይዘውኝ ፈውስ ፕሮግራምን ገብተን ቁጭ ብለናል። ነገረች። ርስት በምድር የለህም አለችኝ። ርስት በሰማይ። ርስት አትበል። ጭጭ ምንጭጭ ቆለፈችኝ። ያ እስከ ዛሬ ወደዛም አልዞርም። ብዙም አላወራቸው አምጦልኝ ሰላም ለመፍጠር ስጠጋ እነሱ ግን ሰላም ነው የሚመጣ ለሰላምታ ሳይሆን ለነገር ነው ስለሚሉኝ እየሸሻቸው በጣም ተራርቄናለሁ። ጠልቻቸው አይደለም፣ እነሱ እንዳስቡ ስለምፈልግ ይሰሙኛል። ብዙዎች እዚህ ጋር አሉ፣ በውስጥ የሚሰሙኝ እንዳሉ ሰዓቻቸዋል። ቤተሰብ ዘመዶች አሉ። ወገኔ የጳውሎስ ተጋድሎ የርስቱን ባለጠግነት በሰማይ ያለውን ምን ነርሶን ምን ገባበትን ያንን ባለጠግነት እያሳየን ነው። ወዳጅ ባለጠጋ ነን፣ ርስት አለን። እሺ ያን ርስት ካሰባችሁ የምድር ነገር አይጨንቃችሁም። ሃሌሉያ! አላፊ ነው እኮ ያለ እኮ አላፊ ነው። ተካፍለን እንድኖር ጌታ ይክበርበት እያለን በቃ ያለንን እያካፈለን ሳይጎለን ጠግበን ሌሎችን እያጠገበን የምንኖር እንሆናለን። ቋንቋና ነው። ቋንቋና ከምትሆኑት መቼ እንደሆነ ታውቃላችሁ? ምድር ስትሄዱ ቋንቋና ስስታሞች ናቸው የምትሆኑት። ከስስት ያውጣችሁ። ከዛ ሶስተኛ ላይ ያለው የኃይሉን ታላቅነት ለማሳወቅና ለማወቅ ነው።
ያወቀው ያ የኃይሉ ታላቅነት ከሙታን ያስነሳው መንገድ ላይ በብርሃን ተገልጦ አይኑን አሳውሮ የያዘው አደናግሮት የተናገረው አደናግሮ ለዚህ ጎስቋላ ለሚያደርገው ስራ የሾመውን የወንጌል አገልጋይ ያደረገው ያን ታላቅ ኃይል እንዲያውቁ ተጋድሎ አድርጓል ጳውሎስ። ያን ያደረገው ማን ነው? እሱ ኢየሱስ ነው ይላቸዋል። በሱ የተሰራ ስራውና ስልጣን ከኔ አይደለም፣ እሱ ስልጣን ባለስልጣን አደረገኝ፣ እሱ ሾመኝ፣ በራሴ የሆነ ነገር የለም እያለ በላይ ከላይ የሆነውን የኃይሉን ታላቅነት ኢየሱስን ከሙታን ያስነሳውን ወደ ሰማይ የወሰደውን ያን ኃይል እየነገረ ያንን ይወቁላቸዋል። ወገኔ እኛም እናመልከው ይሄን አምላክ እንደሆነ አውቀን ለሌሎች ለማሳወቅ የምንተጋ ሰዎች ያድርጋል። የጳውሎስ ልመናውና ጸሎቱ የእግዚአብሔር ሕዝብ ይህንን ነገር እንዲያውቁ ነበረ በጣም ተጋድሎ የሚያደርገው። ዛሬ እኛ እንጸልያለን ሰው ሁሉ ይሄንን እንዲረዳ፣ ይሄ እንዲገባው፣ ይሄ ገብቶት እንዲከተለው እንጸልያለን ወይስ ሰውን ማደናገር ተረት ተረት እያወሩ ሰዓት 2-3 ሰዓት ፍጅት ይደረጋል? አናድድ ጊዜ ማቃጠል። ስለ ጊዜ አንድ ቀን በእግዚአብሔር ፊት ይቆማላችሁ ስለምታቃጥሉ። ጊዜ ብርቅ ነው ወዳጄ፣ ጊዜ ብር ነው። እኔ እዚህ ጋር በሚቆይ ጊዜ ደስ ብሎኝ ነው የሚቆየው። ትርፌን አውቃለሁ፣ ዋጋዬን ተምኜ ነው የሚያገለግለው። ባለውበት ቤተክርስቲያን ውስጥ አሁን ምናልባት በቅርብ ጊዜ ደግሞ ሌላ እንትን ውስጥ እንደሚገባ የሚሰማቸው ነገሮች አሉ፣ ነግራቸዋለሁ። የተጠረንበትን በአደባባዮች እየገለጥን የጠረንን ኢየሱስን ሰው ሁሉ እንዲያውቅ ማድረግ ስራ እንስራ። እኛነትን እንትና እንዲናት እንትናን አሳውቀን ምን ያደርግልናል? የሷ ምድር ላይ ይቀራል፣ የሱ ምድር ላይ ይቀራል። መልአክ ብናስተዋውቅ ብንወል አባቶችን ተረትና ተረት ስለ አባቶች ደግና መጥፎ እያወራችሁ ብትቆዩ ምንም አይጠቅማችሁም። ሁሌ ሊወራ የተገባውን ኢየሱስን እናውራ። እሱ ታላቅ ነው። ሌላው የጳውሎስ በፊልጵስዩስ ላይ እንዳለው የጽድቅን ፍሬ እንዲሞላባቸው ለክርስቶስ የተዘጋጁ ለክርስቶስ ቀን የተዘጋጁ እንዲሆኑ ይተጋ ነበር። ዛሬ ክርስቶስ ሊመጣ ቀኑ እየቀረበ ነው ብለን እናወራለን አይደል? መቅረቡ ላይ ጉጉት እንዲኖራችሁ እየተደረገና መቅረብ ደርሷል እኮ ቤተክርስቲያን ልትነጠቅ ጊዜ እየደረሰ ነው። ሰው አልገባንም ወዳጄ፣ ድንገት መነጠቅ ይጀምራል። ጉድ እንዳትሆን ምድር ላይ ትቀራላችሁ። ከቀራችሁ ግን መዓት ውስጥ ነው የምታልፉ። አሊያ ሲኦል ነው የምትመርጡት፣ አሊያ ህይወት ነው የምትመርጡት። ገነት አስጨናቂ ዘመን ይመጣል። ቤተክርስቲያን ትነጠቃለች። እሱን የማያዩ የተባረኩ ናቸው። ያንን ቀን የማያዩ እዚሁ በመቅራት በመነጠቅ የሚያመልጡ በአየር ላይ የሚቆዩ እነሱ የታደሉ ናቸው ይላል መጽሐፉም። ስለምን ነው የዛ ቀን ሰው ያርገን። ካልገባ አይገባችሁም። ቀስ ብላችሁ ይገባችኋል ምናምን። ለክርስቶስ ቀን የተዘጋጀ ቅኖች አለነውር እንዲሆኑ በቃ አለነውር ንጹሃን ሆነው ከክፉ ተለይተው የሚሻለውን ፈትነው የሚያውቁ ፍቅራቸው በማስተዋል በእውቀት ከፊት ይልቅ እያደገ እንዲበዛ ይተጋላቸው ነበር። ዛሬስ እኛ በማጣላት በማጭበርበር እኔ ጋር ሌላ ናቸው፣ እዛ ጋር ሄዶ ሌላ ናቸው። እስስት ማስመሰል። ሰሞኑን እሱን እናገራለሁ ጌታ ከረዳኝና አይምሮ ላይ ከመጣ። ጠዋት እያሰብኩ ነበር የሆነ ዲዩስ ሰርቻለሁ። ማስመሰል የአስመሳይ መንፈስ ነው ሰውየው ከነ ምኑ ይምታውና ያባቴ አምላክ። እኔ በጣም ደስ የሚለኝ የእስራኤል ታሪክ ላይ እስራኤልን ተከትሎ የመጣፍ ተሳፍሮባቸው ያመጡትን ለነዛ ምንም ለማያውቁ ፈረስን መራረም እግዚአብሔር ከነ ፈረሳቸው ባህር ውስጥ አስጥመዋል።
እግዚአብሔር ከነምናምናችሁ ከዙሪያና ከዘመናችን ላይ በትናችሁ ክፉ ነገር ይዛችሁ ምትዞሩ ከሆነ ምን አደርጋል? አስመሳይነት። እዚህ ክርስቲያን ከሆነ ክርስቲያኑ ነገር ክርስቲያን ነኝ ብሎ ክርስቲያን ነኝ ካሉ መኖር ነው አይደል? ያለ ወንድማችን ማን ምን እንደሚያወራ ኮቪድ ነው ኬቢዲ ጽሁፋችሁን ስላላየው ነው። ጽሁፋችሁን ካየው አላየው ምንም ራሱ ለምን እንዳየው አላወቅም። ተጠንቀቁ። እኔ ጋር ችግር የለብኝም። የፈለጋችሁትን ስያሜ የፈለጋችሁትን ስም መስጣት ወዳጅ እየነገርኩ ያለ ክርስቶስን በማወቅ ኦኬ፣ በማስተዋል በጥበብ ያንን ቃል እየናፈቅ እየጠበቅ በላይ ያለውን ምንን የእርሱን ባለጠግነት እየጠበቅ ተመላለስ። ድንገት ክርስቶስ ሊመጣ ነው ወዳጄ። ድንገት እንዳትቀር፣ ጉድ እንዳይፈላ። ዋጋ ትከፍላላችሁ። ከቀራችሁ ዋጋ ወዮላችሁ። ክርስቶስ መምጫው ደርሷል። መምጫው ደርሶ ሳለ በብዙ ነገር አለዝበውናል። በምድራዊ ነገር አሽሞንምኖን አይኖቻችንን አሳውረውናል። ጆሮአችንን አደንቁረውናል። እየሰራችሁ እየበላችሁ ሳለ ሌላ መብል እንድትፈልጉ እንድትናፍቁ ተደርጋችኋል። አሪፍ እየለበሳችሁ ሌላ ልብስ እንድትናፍቁ እየተደረጋችሁ ነው። በሰማይ ያለውን የሚመጣውን ክብር እንዳናይ እንዳናስተውል ተከልክለናል። አዚም አድርጎብናል። እግዚአብሔር ከምድሬ ላይ ከህዝቤ መካከል እንዲህ አይነቱን አገልጋይ ጭምር በመዶሻም ይሁን በጅራፍ ገርፎ እግዚአብሔር ከምድር ከህዝብ መካከል ንቅልቅላቸውን ያውጣ። አሜን በል። እየረገምኩ አይደለም። ይነቀሉ። ምን ያደርጉልኛል? ማያረቡ ለእግዚአብሔር እንደሚገባ እንዳንኖር ማያደርጉን ከሆነ ምን ያደርጉልናል? ትበላለህ፣ ትጠጣለህ። ሰርቆም ይበላል ሰው። ዘርፎም ሰርቆም ውንብድና ሰርቶ በስማም ፎቅ ላይ ፎቅ ይሰራል። የተሻለ ኑሮ ይኖራል። ቀንቴ በተሻለ ቦርጫ አውጥቶ ጉንጫ አብቅሎ መኖር ይችላል። አምሮበት እያብረቀረቀ ባለ ሀብት ተብሎ ስሙ ዝና ወጥቶ ይኖራል። ምን አድርጎ? ዘርፎ። አንተ የምትበላን አላሳጣ እግዚአብሔር። ስለ መብል ለምንድን ነው የምትጨነቁ? የሚጠጣን አላሳጣ፣ የሚለብሰውን አላሳጣ። አይበቃም? በላይ ያለውን እሻ። ይበቃኛል የሚለው ሰው እኮ ብዙ ማትረፊያ እንዳለ መጽሐፉ ይናገራል እኮ። ያለኝ ይበቃኛል ያለኝ ይበቃኛልን እንዳንለም ተደርገናል ሳናውቅ። ሌላ ለመጨመር እያልን ይኸው ምድረ በዳ ላይ ወንድሞቻችን በአውሬ እስኪበሉ ምንም ሳያጡ ከአገራቸው እየወጡ ምንም ሳይጎላቸው ከመንደራቸው ከቀያቸው እየወጡ በየመንደሩ በየምድሩ የአውሬ እራት ሆነዋል። የፍጥረት መብል ሆነዋል። ይሄ ሁሉ ቤተክርስቲያን ውስጥ ያለው አበሳ ነው። ይሄን ያደረገው ትሄዳለህ፣ ትሻገራለህ፣ አሳልፋለሁ ይላል። እያንከራተቱት ትሄዳለን ብቻ እንጂ የሚያስቡት የሚሄዱበትን መንገድ አይጠይቁ። ትሄዳለህ፣ በምን አባይ ነው የምንሄደው? እኔ ትሄዳለህ ሲባል ድሮ እግዚአብሔር ይወስዳለሁ ስለዚህ ሰማይ ብቻ ነው የምናፍቀው። ሊወስድ ነው ከዚህ ምድር ከዚህ አካባቢ ሊያነሳ ነው። ስለዚህ እኔ የምታየኝ ሰማይ ነው። ማረጋገጫ በሌሎችም አይ ልትሄድ ነው ከዚህ መካከል ልትወጣ ነው ስል ቅጃት ነው ለኔ። እኔ ሰማይ ነው የምናፍቀው፣ ምድር አይደለም። ሌላ ሀገር ሄዳለሁ አይደለም። ትሄዳለህ፣ ትበላለህ፣ ትጠግባለህ፣ ትሰራለህ፣ በቃ ምንድን ነው ትመነደጋለህ። 3 ቤት ይኖራል። አንድ ቤት ውስጥ መኖር የማችል አንተ 3 ቤት ኖሮ ምን ልታረግ? 3 ቦታ ልትበጣጣስ ነው። ይሄንን ደግሞ ጌታ ተራ ሃሌሉያ ትላለህ። ሰማይ ትሄዳለህ ቢባል ያለ ጊዜ ትላለህ። ያለ ጊዜ ምን አይቼ
ምንም አታይም። ያው ታይቶ የማይታወቅ በሰው እጅ ያልተሰራበትን ልትገባ ናፍቅ። ላይ ያለውን ተስፋ አድርገህ ኖር። ይሄን እንዳ ጳውሎስ ይሄንን ነው ያደረገው። ይሄን ማድረግ ብቻ አይደለም፣ ይጸልይላቸው ነበር። ለዚህ ነው የፊልጵስዩስን ሰዎች ምን አላቸው? የጽድቅን ፍሬ እንዲሞላባችሁ ለክርስቶስም ቀን የተዘጋጃችሁ ቅኖች እንዲሞላባችሁ፣ ቅንነት እንዲሞላባችሁ ለክርስቶስ ቀን የተዘጋጃችሁ ቅኖች አለነውር እንዲሆኑ ነውረኝነትን አስወግዳችሁ ነው ብለው። አሁን ዘንድሮ ነውረኝነት አይበዛም? ነውረኞች ቤተክርስቲያን ቢሮዎች ውስጥ እያመነዘረ ዝሙት እየሰራ ቤተክርስቲያንን ጭምር የጸሎት ቤትን እያረከሰ እግዚአብሔር ያለ ይላል። እኔ አንዳንዴ እግዚአብሔር ራሱ ብድግ ብሎ የለሁም ብል ድምፅ ራሱ ቢመጣልኝ ደስ ባለኝ። አንዳንድ ቦታ ለእግዚአብሔር በሌለበት ነው እኮ ዘራፍ የምንለው። እግዚአብሔር ከሌለበት ህይወት፣ እግዚአብሔር ከሌለበት መንገድ፣ እግዚአብሔር ከሌለበት ስራ፣ እግዚአብሔር ከሌለበት ትዳር፣ እግዚአብሔር ከሌለበት ማህበረሰብ መካከል እግዚአብሔር ንቅል አድርጎ ያውጣችሁ። አሜን በል። እኔ ነኝ አልኳችሁ። ባይብሎ ነው የምናገረው አለው እንዳታመናፈሱ። ቅኖች አለነውር እንዲሆኑ የሚሻለውን ፈትነው እንዲያውቁ። አሁን በእውነት የሚሻለው ምን እንደሆነ የምንሰማው የሚሻለው የቱ ነው ብሎ እንኳን መስማት እያቃተን እኮ አለ ነው። አንተ ስለ ማርያም ተወርቶ ምንድነው ጥቅም? ምንድነው የሚሻለው? ምን ይጠቅማል? ስለ ገብርኤል፣ ስለ ሚካኤል፣ ስለ ጥምቀት፣ ስለ ቅዱስ ቁርባን አውርቼ ለአንተ ምንም አይጠቅምም። ኢየሱስ በቂህ ነው። መድኃኒት የሆነ እሱን ያዘው። ከሱ ጋር እንዴት እንደምንኖር ይወቅ። እሱን በል፣ እሱን ተከተል፣ ያለህን ታዘዝ። ያዕቆብ ላይ ያለው ያለ እምነት ያለ ስራ ነው ማለት የሞተ ነው። ለማለት ቆፍር ማለት አይደለም፣ ወዳጅ ተግብር ነው። ያዘዘን አድርግ። ይሄን ኑሮ ኑር ነው። ይሄን ዛሬኛስ ለቤተ ክርስቲያን፣ ለሰፈር፣ ለጓደኛ ልንኖር የሚገባውን እየነገረን ነው። ሌላኛው መጨረሻ ላይ ያልኳችሁን ነገር አይታችኋል። ሶስተኛ ላይ ያለው የኃይሉን ታላቅነት ለማሳወቅ የሚለውን አይታችሁ ከሆነ የክርስቶስን ተጋድሎን ስንመለከት አብን አውቀን የአብን ሐሳብ እንድንኖርበት ብዙ ተጋድሎ ነበረው። ማን? ስጋዬ ፍጹም ሰው ያልነው ኢየሱስ ምድር ላይ ሲመላለስ ማንን ለማሳየት ነው? ስለዚህ በሱ ነው እኮ እግዚአብሔርን ያየነው። ምድር ላይ ወርዶ ራሱን ገልጦ እኔ ብሎ አብን አሳየን። አሁንም በሰማይም ስጋ ነው የሚሉን አሉ። ምድር ላይ ነው ስጋ ነበር። በዛው ስጋ አምላክነቱን በደም ሴንስ አድርገነው እንድናሸት እንድንጠጣ አድርጎናል። ለዚህ ነው ፍጹም ሰው አምላክ ያልነው በስጋ ወራት ባየነው ልክ እንጂ አሁን በምን አባይተ ነው ስጋ ነው የምትለው? ስጋን አሳይ ብል አታሳየኝ። አንዳች ጥንቃቄ አድርጉ። ንግግራችንን በደንብ ያዙና ያዙ። እኔ ስናገር ብዙዎችን እንደሚያበሳጭ አውቃለሁ። አብሶ ደግሞ አገልጋይ ነን ባዮችን በጣም አናድዳለሁ። እንጀራ መብያ አይደለም ኢየሱስ። ኦኬ፣ ቡና መጠጫችን አይደለም ኢየሱስ። የትዳር መስራቻ አይደለም፣ መዳሪያ አይደለም ኢየሱስ። ኢየሱስ ሕይወት ነው። ኦኬ፣ እሱ በስጋ ተገልጦ ራሱን መስዋዕት አድርጎ ራሱ ሊቀ ካህን ሆኖ ራሱ መስዋዕት ሆኖ ራሱ ደም አፍስሶ የራሱን ደም ይዞ ወደ አብ ቀረበልን፣ አቀረበ። በቃ አንዴ በመስቀል ላይ የጨረሰ ቀን አቀረበ። አለቀ፣ ጨረሰ። ከዛ ዘና ብሎ ተመላልሶ አሳይቶ ነግሯቸው ገባ።
ከዳመና በኋላ አንድም ሰው አላየው ኢየሱስ እንዳየው ሲመጣ እናየዋለን ተብለዋል። ሲመጣ ታየዋል። ከዛ ውጪ ዛሬ ስጋ ነው ብትል ሄድና ዳስሰህ ነክታ ናና ምልክቱን ስጠኝ እልሃለሁ። ምልክት ማሰጠኝ ከሆነ ዝም በል እልሃለሁ። እሱን እንድናወራም ደግሞ አልተናገረንም። የምንናገረው ኢየሱስ ባለፈ ምድር ላይ ለነና ለንቴ አብን ሊያሳየን ራሱን ሊገልጥ የተጣለነውን ማን እንደሆነ ሊነግረን ከሱ ጋር እርቅ እንድናደርግ ዋጋ ሊከፍል ወደ ምድር ወረደ። ስጋ ሆነ። ተራሰው ሆኖ ተራሰው የሚራብ የሚጠማ የሚዳክ ሚዝል ምናደድ ሚበሳጭ ሚያለቅ ሚደሰት ሚያዝን ሆኖ ታይቶ በዛው ስጋ ደግሞ አምላክነቱን በደንብ አሳይቶን በሰማይ ያለ ስፍራ ላይ ያዘጋጀዋል። ይመጣል። ሲመጣ ግን እናየዋለን። ከዛ ውጪ አይተን እናውቀውም። በሰማይም በስጋ አለ ብሎ ምንጃጁ አለ። በስጋ አለ ካላችሁ ብዙ ነገር ሊያስጠይቃችሁ ይችላል፣ ሊጠይቃችሁ ይችላል። እኔ እንዳልፈትናችሁ እሱን አባባል እኔ ጋር መጣችሁ ባታወሩት ስለሱ ሊያወራም አይገባኝ። እዚህ ጋር ግን የክርስቶስ ተጋድሎ ምን ነበረ? አብን ማሳወቅ ነው። ጳውሎስ ደግሞ ማንን ማሳወቅ ነው? በክርስቶስ የተዘጋጀልንን በላይ ያለውን ተስፋ የርስቱን ባለጠግነት የኃይሉን ታላቅነት ያሳውቀናል። ያሳያቸው ነበር። ለኔም ለአንተም ማተረፈ እኔና አንተን ልናውቀውና ሊገባን የሚገባ ይሄ ነው። ለዚህ ነው መሰለኝ ይሄ ነው እግዚአብሔር ለኔ የደረሰ ከጠበቅኩት በላይ ድንቅን ያደረገው ስለዚህ በፊቱ እናሰማለው። ተመስገን ይላለው አይደል የሚባለው? ይህ ነው እግዚአብሔር። ይህ እግዚአብሔር በላይ ያለውን ርስት ያዘጋጀልን እሱ ነው። በላይ ያለውን ታላቅነት የምናየው እሱን ሌላ ታላቅነት ክብር ይሁን እያለን እያመለከን እንኖራለን። አምልኮ ሲባል ዝማሬ ነው ትዝ የሚለው ሰው ምን አይነት አምልኮን አናውቅም፣ ግን ለሱ ክብር ብቻ እየሰጠን የምንኖርበት ህይወት ነው የሚሆነው። ያን ህይወት ከናፈቃችሁ ይሄንን ካሰባችሁ ምድር አይሸታችሁም፣ ጎረቤት አይሸታችሁም፣ ሰፈር ላይ ያለው ነገር አያስቀናችሁም። ሰማይ ይታያችኋል። ምድር ላይ ያለው ነገር አያጨንቃችሁም፣ አናውጣችሁም፣ ወድና ወዲህ አትደናገሩም። መስመሩን አይታችሁ ቁው ያላችሁ ትሄዳላችሁ። ቀንና ማታ ሰማይ የታያችሁ ትገሰግሳላችሁ። ባለው ጥቂት ነገር ላይ ክርስቶስን ከፍ ታደርጋላችሁ፣ ታከብራላችሁ፣ ታላቅ ነህ ትላላችሁ፣ ስለ ታላቅነቱ ታወራላችሁ። በዚህ ምድር ላለው ባዶ ከንቱ ለሆነ ነገር አትሉ፣ ነጭናጫ አትሆኑ፣ አመስጋኝ ትሆናላችሁ። ይህንን እንዲህ ያለውን ነገር ስለዚህ የእኛስ ተጋድሎ ምን ይሁን? ያን ተጋድሎ ምን የነና የናንተ ተጋድሎ ምን ይሁን? ዛሬ ክርስቶስ አብን ለማስተዋወቅ ነው። ጳውሎስ ያን ኃይል ኢየሱስን ለማሳወቅ ነው። እኛስ ለምን ይሁን የምንሮጠው? ለሹመት፣ ለስልጣን፣ ለመታወቅ፣ ለመበልጸግ፣ ለመወደድ፣ ለመኖር ከዛም ለመሞት ይሆን? ለምን ይሆን? እንትና ኖረ ሞተ። ወዳጅ ምድር ያልፋል። የማልፍ ምድር ላይ ያለ አይምሰል፣ ያልፋል። የማልፎን ኢየሱስን አጥብቀ ያዝ። ከሱ ጋር ብንኖር ይሻላል፣ ያዋጣል፣ አዋጭ። ስለዚህ እግዚአብሔርን እንዳወቀ ሰው መኖር ይሆናል። አሜን አላችሁ። እግዚአብሔርን እንዳወቀ ሰው ይሁን የምንኖረው። ቀንና ጊዜ ያሳየናል። ኢየሱስ ይመጣል። ያ ቀን ሳይመጣ ማሳሰቢያ ነው። ጌታ ይርዳን። አባቶ እናመሰግናለን። አንተ ጻድቅ ነህ። አንተ ሁለት ትመክረናለህ። በምክር ግሩም ነህ ተብሎልሃል። እኔም እልሃለሁ
በምክር ግሩም ነህ። ነባርህ ለወገኖችም ተናግረህናል። በተናገርከን እውነት ገብቶን እንዳወቀ ሰው በዚህ ምድር ላይ መኖር እንድንችል እንደሚገባ ሐሳብን ፈቃድን ለማድረግ መጋደል እንድንችል አንተን ለማስከበር መጋደል እንድንችል ያን በሰማይ ያዘጋጀውን ታላቅነትና ርስትን ባለጠግነትን ለሰዎች እያሳወቀን ያንን እንዲያውቁ ሰዎች እንዲረዱ ለማድረግ የምንተጋበትን የምንጋደልበትን ጸጋ አብዛለን። ሁሉ ለስም ክብር ይሁን። ከዚህ አይነት ውስጥ ልናጠቀን ሊበለን ያለ ማንኛውም እንዳበደ ውሻ ምራቁን እያልከሰከሰ በእኛ ላይ የሚሄድ የሚራመድ የሚመጣ ማንኛውም ተናካሽ በኢየሱስ ክርስቶስም መንጋጋው የተመታ ይሁን። ከክፉ ሁሉ የተሰወሩ ይሁኑ። ወንድሞችን እህቶችን እንባርህን ጠብቀን። ስለ ሁሉ ከፍ በል። እንወድሃለን። በኢየሱስ ጌታ ስም ጸለይ፣ አሜን። ጌታ ኢየሱስ ይባርካችሁ።